አንዳንድ ሰው ሞራሉ በጣም ደስ ይለኛል። በጣም ሁለተኛ ይህን ነገር አላይም፣ አላደርግም፣ አልሰማም ይልና ጠዋት ላይ ከሰዓት ሲያደርገው ሲያየው ሲሰማው ታገኙታላችሁ። አንዳንዱ በፍጹም ከዚህ በኋላ ይህን አይነት ቪዲዮ ይህን አይነት መጽሐፍ አላነብም ስንታ ያላችሁ ስፎክር ከዛ በዛ ውሳኔ አንድ ቀን አይቆይም። ሁለተኛው ቀን ተመሳሳይ ህይወት ውስጥ በእንደዚህ አይነት ህይወት የተቸገራችሁ ዛሬ ቁልፍ ሁለት ነገሮች ልንገራችሁ። አንደኛ እንደ ሳይኮሎጂ፣ ሁለተኛ እንደ እግዚአብሔር ቃል። የሚገርማችሁ አንዳንዱን ነገር ከዚህ በኋላ አልነካውም ብለን ያልነውን የምንገላገለው እስከ ወዲያኛው ባለመንካት በመጽናት፣ ባለማየት በመጽናት፣ ባለማንበብ በመጽናት። ሁለተኛው እንደ መጽሐፍ ቅዱስ በጣም ለወሰናችሁት ውሳኔ የሚጠቅማችሁ ነገር ጸጋ የሚባላል። ሁለተኛ አላጨስም፣ ሁለተኛ አልጠጣም ብለው ሰዎች የሚያጨሱት የሚጠጡት ከዛ ከማይፈልጉት ህይወት ውስጥ መውጣት ያቃታቸው ለምን መሰላቸው? ጸጋ የሚባል ነገር ውስጡ ላይ ስላልገቡ ወይ ደግሞ ወደ ጸጋው ዙፋን ፊት መቅረብ የሚባል ነገር አለ። በእምነት እግዚአብሔር ያን ነገር እንድናደርግ እንደሚያስችለን አምነን ያን ነገር ማድረግ እንድንችል እንደሚረዳን አምነን ወደ ዙፋኑ በመቅረብ ብቻ ነውና ብቻ ነው ማድረግ የምንፈልገውን እያደረግን ማድረግ የማንፈልገውን ባለማድረግ ተጽዕኖ ፈጣሪ ሆነን ታማኝ ሆነን ለራሳችንም ለእግዚአብሔርም ጠቃሚ ሆነን የምንኖረው ይሄን በማድረግ ብቻ እንጂ በመፎከር አይደለም። እነዚህን ቁልፍ ሁለት ነገሮች ለሌሎች እንዲደርሱ ሼር፣ ኮፒ ሊንክ፣ ኮሜንት አድርጉ። ብለስ ዩ